ሰላም ጤና ይስጥልኝ። ከዛሬዎቹ ዜናዎች ጋር አብሬያችሁም ቆየሁ። እኔ ናትናኤል አካሉ ነኝ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በድጋሚ ኳታርን ካጠቃች የሳውዝ ፖርስ የጋዝ መስክን እንደሚያወድሙ አስጠነቀቁ። እንዲሁም እስራኤል የኢራንን የኤነርጂ ተቋም በድጋሚ እንደማታጠቃ ተናግረዋል ተብሏል። ኳታር በራስ ላፋን በሚገኘው ዋና የጋዝ ተቋም ላይ የኢራን ሚሳኤሎች ከፍተኛ ጉዳት ካደረሱ በኋላ የኢራን የደህንነትና የወታደራዊ አዛዦችን ሀገሪቱን ለቀው እንዲወጡ አዛለች። የተባበሩት አረብ ኤሚሬትስ በአቡ ዳቢ የሚገኘውን የሀበሻን የጋዝ ተቋማትን የዘጋች ሲሆን ሳውዲ አረቢያ ደግሞ 2 የነዳጅ ማጣሪያዎቿ መጠቃታቸውን ገልጻለች። ሪያድ በኢራን ላይ ቀርቶ የነበረው ጥቂት እምነት ሙሉ በሙሉ ተደምስሷልም ስትል ገልጻለች። የኳታሩ አሚር እና ማክሮን በራስ ላፋን ከደረሰው የኢራን ጥቃት በኋላ ተነጋገሩ። የኳታር አሚር ሼክ ታሚም ቢን ሐማድ አልታኒ እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በራስ ላፋን ኢንዱስትሪ ከተማ በሀገሪቱ ዋና የጋዝ ተቋም ላይ የኢራን ሚሳኤል ጥቃትን ተከትሎ በክልሉ ስላለ ወቅታዊ ሁኔታ በስልክ ተወያይተዋል ተብሏል። የአሚር ዲዋን መግለጫ እንደሚያመለክተው መሪዎቹ ጥቂት የቀጠናውን ደህንነትና መረጋጋት አደጋ ላይ የሚጥልና የዓለም አቀፍ የኤነርጂ አቅርቦትን ደህንነት የሚያናጋ አደገኛ መባባስ መሆኑን ገልጸዋል። ማክሮን በሲቪል መሰረተ ልማቶች በተለይም በኢነርጂና በውሃ ተቋማት ላይ ያነጣጠረ ወታደራዊ በአስቸኳይ እንዲቆም አስፈላጊ መሆኑን አሳስበዋል ሲል መግለጫውን ገልጿል። የፈረንሳዩ መሪ ንጹሐን ዜጎች የመጠበቅና መሰረታዊ ፍላጎቶችን የማረጋገጥና የኢነርጂ አቅርቦት ደህንነት የመጠበቅን አስፈላጊነት አጽንኦት ሰጥተዋል። አሚር ወሳኝ የሆኑ ተቋማትን ኢላማ ማድረጉ በቀጠናዊና ዓለም አቀፍ መረጋጋት ላይ ቀጥተኛ ስጋት እንደሚፈጥር አረጋግጠዋል። በአስቸኳይ እንዲቆም አስፈላጊ መሆኑን በድጋሚ ገልጿል። ውጥረቱን ለመቆጣጠርና ቀውሱን እንዳይስፋፋ ዓለም አቀፍ የዲፕሎማሲያዊ ጥረቶች እንዲደረጉም ጥሪ አቅርበዋል። ኢራን ፖሊሶችን የገደሉ 3 ሰዎችን መረሸኗን ገለጸች። ኢራን በዚህ ዓመት መጀመሪያ ላይ በተቀሰቀሰው ረብሻ ወቅት የፖሊስ መኮንኖችን በመግደልና ለአሜሪካና ለእስራኤል በሚደግፉ ስራዎች ላይ በመሳተፍ ጥፋተኛ የተባሉ 3 ሰዎችን መረሸኗን የሀገሪቱ የፍትህ አካል ገልጿል። እነዚህ የተረሸኑት ግለሰቦች በ2 የህግ አስከባሪ አካላት ግድያ ላይ የተሳተፉ መሆናቸውን አክሏል። ባለስልጣናት በታህሳስ ወር መጨረሻ በጀመረው ጸረ መንግስት ተቃውሞ 3117 ሰዎች መሞታቸውን ገልጸዋል። የተባበሩት መንግስታት ድርጅት እና የዓለም አቀፍ የሰብአዊ መብቶች ድርጅት ግድያው የተፈጸመው በመንግስት ኃይሎች ነው የሚለውን መግለጫ ውድቅ አድርጓል። ሄብሮን አቅራቢያ በወደቀ የስብርባሪ ቁርጥራጭ አንዲት ፍልስጤማዊት ታዳጊና 2 ሴቶች እንደተገደሉ ተገለጸ። የፍልስጤም ዋፋ የዜና ወኪል ረቡዕ ምሽት የዌስት ባንክ ሄብሮን አቅራቢያ በወደቀ ስብርባሪ የተገደሉ ሰዎችን ስም ይፋ አድርጓል። እነሱም ሜዝ የተባለች 17 ዓመት፣ ሳሄራ የተባለች 50 ዓመት እንዲሁም ደግሞ አማል የተባለች 16 ዓመት ሴቶች ናቸው ተብሏል። ከኢራን የተተኮሰው ሚሳኤል ቁርጥራጭ በአንድ ቤት አጠገብ ባለ የብረት ኮንቴነር ውስጥ በሚገኘው በሳሎን ላይ በወደቀበት ወቅት 13 ሴቶችንም ቆስሏል ሲል ዋፋ ዘግቧል። ብዙ ሰዎች የተመሸጉ መጠለያዎችና የእስራኤል ወታደራዊ መከላከያ ስርዓት ጥበቃ ከሚያገኙበት እስራኤል በተለየ በዌስት ባንክ የሚኖሩ ፍልስጤማውያን ብዙ ጊዜ በተጨናነቁና በጊዜያዊ ቤቶች ውስጥ ስለሚኖሩ በአየር ጥቃት ወቅት አነስተኛ ደህንነት አላቸው። የሀገራት ጥምረት ጦርነቱን መቀላቀላቸው ለኢራን ፖለቲካ አጥፊ ሊሆን ይችላል ተባለ። ኢራናውያን ይህ ጦርነት ወደ ምን ሊሸጋገር እንደሚችል ወይም ወደ ምን ደረጃ ዝቅ ሊል እንደሚችል እያሰቡ አይደለም። ቀድሞውኑም በሁለት ትላልቅ ኃይሎች አሜሪካና እስራኤል ፊት ለፊት ተጋፍተዋል። እስራኤል የቀጠናዊ ኃይል ስትሆን አሜሪካ ደግሞ የዓለማችን ኃያለው ሀገር ናት። ስለዚህ ኢራናውያን ተጨማሪ አገሮች በተለይም የቀጠናው ሀገሮች ይህንን ጦርነት ይቀላቀላሉ ብሎ መጨነቃቸው ትልቅ ጉዳይ የሚሆን አይመስለኝም። በእርግጥ በፖለቲካዊ መልኩ በዚህ ወቅት ዓለም አቀፍ የሀገራት ጥምረት እንዲመሰረትባቸው አይፈልጉም። በፖለቲካዊ አነጋገር በጣም ጎጂ ወይም አጥፊ ነው። በሌላ በኩል ደግሞ እኛ በዚህ መሀል ነን። ምንም ያህል ሀገራት ቢቀላቀሉ ኢራን ራሷን መከላከሏንና መዋጋቷን ትቀጥላለች እያሉ ነው። የጃፓን አሜሪካ ጥምረት ፈተና ላይ ወድቋል። ጠቅላይ ሚኒስትሯ ከትራምፕ ጋር ተገናኙ። ይህ የግንኙነት ትክክለኛ ፈተና ይሆናል። እናም ይህ ጦርነት ከጀመረ ወዲህ ትራምፕ ከዋነኛ አጋራቸው ጋር ሲገናኙ የመጀመሪያው ነው።
የታሪፍና የንግድ ልውውጥ እንዲሁም ጃፓን ገንዘብ ስለመላኳ የነበረው የቀድሞ አጀንዳ ምናልባት ውድቅ ሆኗል። ሰዎች ትራምፕ በጠቅላይ ሚኒስትር ሳና ታካይቺ ላይ የጦር መርከባቸውን ወደ ሆርሙዝ ባህር እንድትልክ በድጋሚ ጫና ያደርጋሉ ብለው ይጠብቃሉ። ጃፓን በኢነርጂ አቅርቦት ላይ በጣም ጥገኛ ናት። 90 በመቶ ያህሉ አቅርቦቷ የሚመጣው ከዚህ ቀጠና ነው። እንደ አሜሪካ አጋርነቷ በጣም ኃይለኛ የባህር ኃይል አላት። አብዛኛው የባህር ኃይሏ የተቀናጀ ሲሆን የኤጂስ ስርዓትና ዘመናዊ ሚሳኤሎች የታጠቁ 49 ፍሪጌቶችና አጥፊ መርከቦች አሏት። ይህ ከእንግሊዝና ከፈረንሳይ ሀገራት ካላቸው ቁጥር እጅግ የላቀ ነው። ታካይቺ ይህንን ለማድረግ ወደ ፓርላማ መሄድ አያስፈልጋትም። ነገር ግን ከ80 በመቶ በላይ የሚሆኑ የጃፓን መራጮች ይህንን ይቃወማሉ። ስለዚህም በምርጫ ወቅት በተለይም በደጋፊዎቿ ዘንድ ከፍተኛ ተቃውሞ ይገጥማታል። እንዲሁም የባህር ኃይሉ በሰላማዊ ህገ መንግስቱ የተገደበ ነው። ለባህር ላይ ዘረፋ መከላከያ ስራዎች ጥቅም ላይ ይውላል እንጂ በቴክኒክ ደረጃ ወደ ጦርነት መግባት አይችልም። ጃፓን ከኢራን ጋር ጥሩ ግንኙነት አላት። ስለዚህ አንዳንድ ተንታኞች ጃፓን ከቴህራን ጋር በምታደርገው ድርድር የአሜሪካን ዘመቻ ላለመቀላቀል በምላሹ የኤነርጂ አቅርቦቷን በሰላም ለማግኘት ልትስማማ ትችላለች ብለዋል ያምናሉ። ይህም ደግሞ ደቡብ ኮሪያም ልታስብበት የምትችለው ጉዳይ እንደሆነ ተንታኞች ይናገራሉ። ትራምፕ የጦር መርከቦች ወደ ቀጠናው እንድትልክ ላቀረቡት ጥያቄ ቀጥተኛ አይ የሚል መልስ ባትሰጥም በገዢው ያሉ አብዛኞቹ ፖለቲከኞች ግን እንዲህ ማድረጉ የደቡብ ኮሪያ ሕግ ይጥሳል ይላሉ። የዛሬው ዘገባችን ማጠቃለያ። ሊባኖስ የእስራኤል የአየር ጥቃቶች በደቡብ ሊባኖስ የሚገኘን ቤት መቱ። ከ1 ሚሊዮን በላይ ሰዎችም ተፈናቅለዋል። እስራኤል ከኢራን የተተኮሱ ሚሳኤሎችን ተከትሎ ሳይረኖች በመላ ሀገሪቱ እየጮሁ ነው። ይህ ከእኩለ ሌሊት ጀምሮ የተሰነዘረ 6ኛው የሚሳኤል ጥቃት ነው።